ብዙ ትሬደሮች የአይስቲን የ2022 እና 23 ሜንቶርሺፕ አንድም ሁለት የማይተው ነገር ግን ቻርት ላይ ገብተው አፕላይ ለማድረግ ሲሞክሩ ኮንፊውዝድ ይሆናሉ። እና እዚህ ፕሌሊስት ላይ ከነዛ ሜንቶርሺፖች ውስጥ ኢምፖርታንት የሆኑትን ዋና ዋና ኮንሰፕቶች አውጥተን እንዴት ሪል ወርልድ ቻርት ላይ ኢንዴክሶች ላይም ፎሬክሶች ላይም እንዴት አፕላይ እንደምናደርጋቸውና እንዴት ትሬድ እንደምናደርጋቸው በላይፍ ፕራይስ አክሽን ለማየት እንሞክራለን ማለት ነው። ሶ አይስቲ ግራ ካጋባችሁ ቤዚክሊ ይሄ ፕሌሊስት ለእናንተ ነው። የመጀመሪያ ቪዲዮአችን ነው። እዚህ ላይ ኢንትሮዳክሽን ያለን አሳን ኢንትሮ የምናየው አንደኛ ኢንስቲትዩሽናል ሎጂኩ እንዴት አፕላይ እንደምናደርጋቸውና የሞዴላችን ኢንትሮ ወይም ምን መዘጋጀት እንዳለባችሁ ማለት ነው። ምክንያቱም ከስክራች ሁሉም ነገር መጀመር የለብንም አይደለ? ኦርደር ብሎክ ምንድነው ማለት የለብኝም። ስለዛ መዘጋጀት ያለባችሁን ኮንሰፕቶች እዚህ ላይ እናያለን እና ሌሎች ቤዚክ ቪዲዮዎች ስለተሰሩ እነሱ ሪፈር ማድረግ ትችላላችሁ ግራ የገባችሁ ነገር ካለ ማለት ነው እዚህ ላይ። ኦኬ እንጀምር። ኢንስቲትዩሽናል ሎጂክ ላይ የምናየው ወይም ለምን የሚለውን ነው። ሪቴል ትሬድ ካደረጋችሁ ወይም ፕራይስ አክሽን ትሬዲንግ ላይ ምንድን ነው የምንጠቀመው? ዋና ቤዞቻችን ወይም ፋውንዴሽናችን ሰፖርትና ሬዚስታንስ ነው አይደለ? ሬዚስታንሶች እንደ ጣሪያ ይታያሉ፣ ሰፖርት ደግሞ እንደ ትራምፖሊን ወይም እንደ መሬት ይታያል ማለት ነው፣ ፕራይስን ሰፖርት የሚያደርጉት እና ለምንድን ነው አንልም። ቤዚክሊ ሰፖርት እዚህ ጋር ሁለት ስለገጨ ሶስተኛ ይገጫል ነው አይዲያችን አይደለ? ሬዚስታንስ ላይም እንደዛ። ለምን ወደሚለው እዚህ ቪዲዮ ላይ እንሄዳለን። ምክንያቱም እንደ አይሲ ትሬደሮች ከሪቴል ትሬደሮች ወይም ከሰፖርትና ሬዚስታንስ ትሬደሮች ተቃራኒ ነው ትሬድ የምናደርገው አይደለ? ቤዚክሊ ሰፖርትና ሬዚስታንስ ሰፕላይና ዲማንድ ላይ ነው ፎከስ የሚያደርገው። እዚህ ላይ ግን ሰፕላይና ዲማንድ የለም ብለን ነው የምናምነው እና እነሱ ከሌሉ እንዴት ነው ማርኬቱ የሚንቀሳቀሰው? ማርኬቱ የሚንቀሳቀሰው በአልጎሪዝም ነው። ኖት አይዲያ አልጎሪዝሚክ ፕራይስ ዲሊቨሪ ነው ያለው። ቢፍዳ የሚባል አልጎሪዝም አለ። እሱ ነው ፕራይስን ዲሊቨሪ የሚያደርገው በሳይክል። ስለዚህ ይሄ አልጎሪዝም እንዴት ያያቸዋል ነው እነዚህን ሰፖርትና ሬዚስታንስ ኤሪያዎች እንደ ሊኩዊዲቲ ነው የሚያቸው ወይም ስቶፕ ኦርደሮች ማለት ነው። ሊኩዊዲቲ ስንል የኢኮኖሚክስ ሊኩዊዲቲ አይደለም። ማለትም የአንድ አሴት ወይም ኮሞዲቲ በቀላሉ የመገዛትና የመሸጥ ባህሪ አይደለም። እዚህ ላይ የምናየው የሪቴል ትሬደሮች ስቶፕ ሎስ ማለት ነው። እና አይዲያ አልጎሪዝሙ ይሄን ሊኩዊዲቲ ስዊፕ ማድረግ ወይም ኒውትራላይዝ ማድረግ ነው ከትልቅ ሙቮች በፊት ማለት ነው። እና ስለ ሊኩዊዲቲ ዲቴል አንጋም እዚህ ላይ ማታውቁት ከሆነ ግን ሊኩዊዲቲ ምን እንደሆነ ሰርች አድርጋችሁ እኔም ቪዲዮ አለኝ ሁለት ቪዲዮ ስለ ሊኩዊዲቲ ማየት ትችላላችሁ ማለት ነው። ሶ አልጎሪዝሙ ምን ያደርጋል? ኢት ጀነሬት ሊኩዊዲቲ። ፎከስ የምናደርግባቸው ሁለት አይነት ሊኩዊዲቲ ናቸው፣ ሪሌቲቭ ኢኳል ሃይ እና ሪሌቲቭ ኢኳል ሎዎች። ስለዚህ እነዚህንም ማታውቋቸው ከሆነ ለማየት ሞክሩ። ሶ ሪሌቲቭ ኢኳል ሃይ እና ሎዎችን ጀነሬት ያደርጋል ወይም ኢንጂነር ያደርጋል። ደን እነዚህ ሪቴል ትሬደሮች የእነዚህ ሃይ እና ሎ ላይ ስለሆነ ስቶፕ ሎሳቸውን ቁጭ የሚያደርጉት ያን ስቶፕ ሎስ አታክ ያደርጋል ማለት ነው ቤዚክሊ። ለዛ አይዲያ አንድ ሰፖርት የትሬንድ መጀመሪያ ወይም መነሻ ሳይሆን ስቶፕ ሎስ ትሪገር የሚደረግበት ቦታ ነው ማለት ነው። እነዚህ ስቶፕ ሎሶች ለምሳሌ ባይ ካለን እንዴት ነው የሚሆነው? ስቶፕ ሎሳችን ሴል ኦርደሮች ናቸው ስቶፕ ሎስ አይደለ? ወይም ባይ ብያለው ላይ ማርኬቱ አጌንስት ከኔ ተቃራኒ ከሄደ በሴል ኦርደር አስወጣኝ ማለት ነው። ስለዚህ እነዛን ሴል ኦርደሮች ምን እንጠቀማለን? ወይም ላርጅ ኢንስቲትዩሽኖች ምን ለማድረግ ይጠቀማሉ? ባይ ለማለት ይጠቀማሉ ማለት ነው። ሶ የእናንተ ስቶፕ ሎስ ወይም የሪቴል ትሬደሮች ስቶፕ ሎስ ምንድነው? ለትልቅ ኢንስቲትዩሽኖች ምንድነው? ባይ የሚሉበት ቦታ ማለት ነው። እነሱ ባይ ሲሉ የእናንተ ስቶፕ ሎስ ለነሱ ምን ይላቸዋል? አውቶማቲካሊ ሴል ይላቸዋል ማለት ነው። ይሄ ነው የአይሲቲ ወይም ኢንስቲትዩሽናል አይዲያው እና የእነዚህን ኢንስቲትዩሽኖች ፉትፕሪንት ነው እኛም እንደ አይሲቲ ትሬደሮች ለመከተል የምንሞክረው ማለት ነው። ሶ ምን ላይ ፎከስ አድርጎ አልኳችሁ? የመጀመሪያ የምታዩት ነገር ሊኩዊዲቲ። ሶ ሊኩዊዲቲ ማታውቁ ከሆነ የሜንቶርሺፕ ትንሽ ግራ ሊያጋባችሁ ስለሚችል የኔም ቪዲዮ ሊሆን ይችላል ሊኩዊዲቲ እና ሊኩዊዲቲ ታይፕስ የለቀኩት ወይም የሌላ ሰው ቪዲዮ ሊሆን ይችላል። ሄዳችሁ ቤዚክስ ኦፍ ሊኩዊዲቲ ለማየት ሞክሩ። ስለምንደጋግመው ትንሽ ቤዚክሱ ካላችሁ አንድ ሁለት ቪዲዮ ካያችሁ በቂ ነው። ሁለተኛ ደግሞ ኢምፕሊሜንቴሽን ምንድን ላይ ነው ፎከስ የምናደርገው? ወይም ሁሌ ቻርታችሁን ስትከፍቱ ካሁን በኋላ ይሄን ሜንቶርሺፕ የምትከተሉ ከሆነ ምን ፔሮችን መክፈት ያለባችሁ? ከፎሬክስ አንድ ትወስዳላችሁ፣ ከኢንዴክስም አንድ ትወስዳላችሁ። ከፎሬክስ የምትወስዱት ዩሮ ዶላር ነው። ለ2022 ሞዴል ስፔሻሊ አሪፍና ሪላየብል የሆነ ፔር ነው ይሄ። እና ሌላ እንድታዩ ደግሞ ፈልገው ትሬድ አታረጓቸውም ፓውንድ ዶላርን እና ደግሞ ዲኤክስዋይን ማለት ነው። ፓውንድ ዶላርና ዲኤክስዋይን የምንጠቀማቸው ቤዚክሊ ለስማርት መኒ ዳይቨርጀንስ። ሶ ዩሮ ዶላርን ትሬድ ስናደርግ ፓውንድ ዶላር እና ዲኤክስዋይን ምን እናደርጋለን? እናያቸዋለን ማለት ነው። ቤዚክሊ ምናይበት ምክንያት ፓውንድ ዶላር ከዩሮ ዶላር ጋር ዳይሬክት ኮሪሌተር ነው። ስለዛ አንዱ ሲጨምር ሁለተኛው መጨመር አለበት። ካልጨመረ ወይም ዲካፕል ከሆነ ምን ማለት ነው? የዲቨርሳል ኢንዲኬሽን ነው ማለት ነው። የስ ዶላር ኢንዴክስ ላይም እንደዛ። ሶ
ዶላር ኢንዴክስ ብልሽ ከሆነ ዩሮ ምን ይሆናል? ቤሪሽ ይሆናል ማለት ነው። ስለዚህ እነዚህን ሁለት ፔሮች ወይም ፓውንድ ዶላር እና ዲኤክስዋይን ዩሮ ዶላርን ትሬድ ስናደርግ አብረን ሞኒተር የምናደርጋቸው ፔሮች ናቸው ማለት ነው። ከፎሬክስ ይሄን አይተናል። ከኢንዴክስ ደግሞ ዩኤስ 100 እና ዩኤስ 500 ነው ትሬድ የምናደርገው። ዩኤስ 100 ነው። ዩኤስ 500 ደግሞ ለምን እንጠቀማለን? ወይም ናስዳክን ትሬድ እናደርጋለን። ኤስኤንፒ 500 ለምን እንጠቀማለን? አሁንም ለስማርት መኒ ዳይቨርጀንስ ማለት ነው። ዲቴል እንገባበታለን። አሁን ግን ፎከስ የምታደርጉባቸውን ሁለት ፔሮች ለኢንትሪ፣ ሌሎቹ ደግሞ ሶስት ፔሮች ደግሞ ለዳይቨርጀንስ ወይም አብሮ ሞኒተር የምናደርጋቸው ናቸው። እነሱን ትሬዲንግ ቪው ስከፍቱ ወይም ይህን ሜንቶርሺፕ ቤዚክሊ ስከፍቱ ተዘጋጁባቸው ማለት ነው። ሌላ ታርጌታችን ነው። ዩዥዋሊ ታርጌት የምናደርገው በ2022 ሜንቶርሺፑ ከ20 እስከ 50 ፒፕ ነው የሚለው። ከ20 እስከ 50 ፒፕ ውስጥ ምን እንፈልጋለን ማለት ነው? ቴክኒካል ኤሪያዎች እንፈልጋለን። ሊኩዲቲ ኤሪያ ሊሆን ይችላል፣ ሰም ካይንድ ኦፍ ኢንፊሺየንሲ ሊሆን ይችላል፣ ፒዲአርዎች ኦር ላይክ ኦርደር ብሎክ ብሬከሮች ሊሆኑ ይችላሉ ማለት ነው። ስለዚህ ከ20 እስከ 50 ፒፕ ላይ ያለ ቴክኒካል ኤሪያን ፎከስ ለማድረግ እንሞክራለን። በሪስክ ሪዋርድ ደግሞ ከ2 እስከ 3 አራር ነው ታርጌት የምናደርገው ማለት ነው። ኢንዴክሶች ላይ ደግሞ ሃንድሎች ነው የምንጠቀመው። ሃንድል ካልኩሌሽን እናያለን። ሃንድል እና ቲክ ካልኩሌሽን ብዙ ትሬደር ግራ ስለሚያጋባው ለማየት እንሞክራለን። ሁለተኛ ደግሞ ኦብቪየስሊ ፓወር ሲ ኮንሰፕት እናያለን። መጀመሪያ ፓወር ሲ የሚነሳው ወይም ዳቭ የሚደረገው ማርኬቱ ኤዥያ ላይ በሚኖረው አኪሙሌሽን ነው አይደል? ስለዛ አኪሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ኮንሰፕቶችን ለማየት እንሞክራለን ማለት ነው። ሌላ በራሳችሁ ደግሞ ማየት ያለባችሁ ቀለል ያለ ነገር የ24 ሰዓቱን ኢንስቲቱሽናል ሳይክል ፎከስ አድርጉበት። ኤዥያ ሴሽን ላይ ምን ይፈጠራል? ለንደን ላይ ምን ይፈጠራል? ኒውዮርክ ላይ ምን ይፈጠራል? እነዚህ ሶስቱ ሴሽኖች ፎከስ የምናደርግባቸው ናቸው። ኢንትሪ የምንገባው ግን ለንደን እና ኒውዮርክ ሴሽን ላይ ማለት ነው። ስለዚህ የፎሬክስ ሴሽኖችን ማወቅ አለባችሁ ማለት ነው። ፎሬክስ ሴሽንስ ብላችሁ ገብታችሁ ሰዓታቸውን ምናምን ለማየት ሞክሩ። ደን እዚህ ዲቴልስ እንገባባቸው። ለንደን ሴሽን ስላችሁ ቀጥታ የት ሰዓት እንደሆነ ማወቅ አለባችሁ ማለት ነው። ኢንዲኬተር አትጥቀሙ፣ ምንም አይሰራላችሁም። ፎሬክስ የሆነ ሴሽን ስላችሁ ኢንዲኬተር የምታበሩ ከሆነ በጣም ሪላያንት ነው የምትሆኑት እና ሰዓቱን በራሳችሁ ለማወቅ ሞክሩ ከቻላችሁ ማለት ነው። ኤኒዌይስ እኒህ ሶስት ሴሽኖች ላይ ፎከስ እናደርጋለን። ዋና ካራክተሪስቲክሳቸው ኤዥያ ምን ይኖራል ነው? አኪሙሌሽን ይኖራል ወይም ሊኩዊዲቲ ኢንጂነር ይደረጋል። ደን ለንደን ላይ ጁዳስ ስዊንግ ይኖራል ወይም ፎልስ ሙቭ ሊኩዊዲቲ ሀንት ይደረጋል። ኒውዮርክ ላይ ደግሞ ኤክስፓንሽን ወይም ከጁዳስ ስዊንግ በኋላ ሪቨርሳል ይኖራል ነው ጀነራል ካራክተሪስቲክሳቸው። ዲቴይሉን ግን እንዴት እንደሚፈጠር እያንዳንዱን ሴሽን ናሬቲቭ ለማየት እንሞክራለን ማለት ነው ሜንቶርሺፕ ላይ። ደን ፋይናሊ አናቶሚ ኦፍ ዘ ሺፍት ወይም የኒውዮርክ ሴሽን ሺፍቱ ምን ይመስላል የሚለውን እናያለን። ቤዚክሊ ፈጣን ነው መሆን ያለበት ሺፍት፣ ሰደን እና ቫዮለንት ሙቭመንት ፕራይስ ላይ የሚሆነው። ፈጣን ካልሆነ ዩዥሊ ወይም ቾፒ ከሆነ ሴታፓችን አብዛኛው ጊዜ ኢንቫሊድ ነው የሚሆነው ማለት ነው። ስለዛ ይሄም የምናየው ነገር ይሆናል። ግን ስለ ዲስፕሌስመንት ወይም ኤክስፓንሽን፣ ኮንሶሊዴሽን ምናምን ኤክስፕሎር ለማድረግ ሞክሩ ማለት ነው። ሜንቶርሺፕ ላይም በደንብ እናያቸዋለን። ኤኒዌይስ ሁሌ ሊኩዊዲቲ ስዊፕ ከተደረገ በኋላ በተቃራኒው ፈጣን የሆነ እንቅስቃሴ ነው የሚፈልገው። ያ እንቅስቃሴ ደግሞ ምን ክሬት የሚያደርግ ፌር ቫልዩ ጋፕ ክሬት የሚያደርግልን ማለት ነው። ዩዥሊ ሰው ሊኩዊዲቲ ከተወሰደ በኋላ ያ ሺፍት ምን ክሬት ማድረግ አለበት? ማርኬት ስትራክቸር ሺፍት ማለት ነው። ሶ የማርኬት ስትራክቸር ሺፍት 3 ስቴፕ ሲኩዌንስ ነው። አንደኛ ፕራይስ የሆነ ሊኩዊዲቲ ኤሪያ ይወስዳል። ያ ሊኩዊዲቲ ኤሪያ ወስዶ ምን ያደርጋል ነው? ስቶፕ ሎሶችን ትሪገር ያደርጋል ማለት ነው። ዲቴሎች ወጡ። ደን አግሬሲቭሊ ሪቨርስ ያደርጋል። እዚህ ጋር ዲስፕሌስመንት ላይ ፈጣን ሪቨርሳል ያልነው ማለት ነው። እና ሪቨርስ ካደረገ በኋላ ደግሞ ሪሰንቱን ስዊንግ ሃይ ወይም ስዊንግ ሎ ብሬክ ያደርጋል ማለት ነው። ይሄ ነው ፓተርኑ። እቺን ፓተርን ለማየት እንሞክር። እዚህ ጋር ዩሮ ዶላር ላይ ነው ያለሁት። ዩሮ ዶላር ላይ እንድትሳት እንፈልገው እቺ ማለት ነው። ሊኩዊዲቲ ተወሰደ እዚህ ጋር ሂር ሴል ሊኩዊዲቲ ምናየው ነገር ነው፣ ግን አይዲያውን ላሳያችሁ ብዬ ነው። ደን ሴል ሊኩዊዲቲ ከተወሰደ በኋላ ቅርብ የሆነው ስዊንግ ሃይ ሃያችን በዚህ ኬዝ የቱ ነው? ይሄ አይደለ? ቲንክ ስዊንግ ሃይ ምንድን ነው? መጀመሪያ ቤዚክሊ ስዊንግ ሃይ ማለት ስሪ ካንድል ፎርሜሽን አይደለ? ስሪ ካንድል ፎርሜሽን ማለት አንድ ካንድል፣ ሁለት ካንድል፣ ሶስት ካንድል ማለት ነው። ስሪ ካንድል ፎርሜሽን ሆኖ መሀለኛው ከፍ የሚል ማለት ነው። ቤዚክሊ ይሄ ነው። ይሄው እዚህ ጋር አንድ፣ ሁለት፣ ሶስት ካንድል መሀለኛው ከፍ የሚል ይሄ ነው ስዊንግ ሃያችን። ስለዛ ሊኩዊዲቲ ይወስዳል መጀመሪያ። ከወሰደ በኋላ አግሬሲቭ የሆነ ሙቭ ወደ ላይ ወይም ዲስፕሌስመንት ፌር ቫልዩ ጋፕ ክሬት የሚያደርግ እንዳያችሁት። ደን ከሙቭ በኋላ ስዊንግ ሃይ ይውሰድ። ደን እዚች ጋር ምንላችን እንለዋለን? ማርኬት ስትራክቸር ሺፍታችን። ዲቴል አሁንም ይሄ ማየት ከፈላችሁ
ቪዲዮ አለኝ ማርኬት ስትራክቸር ሺፍት ቨርሰስ ቼንጂንግ ካራክተር የሚል እሱ ጋር ገብታችሁ ማየት ትችላላችሁ። ግን ቀላል ኮንሰፕት ነው፣ ይሄን ያህል ኮምፕሌክስ አይደለም። ለዛ ነው ኢንትሮ ላይ ላሳያችሁ የፈለኩት። ቤዚክሊ ካሁን በኋላ ማርኬት ስትራክቸር ሺፍት ብዬ ሳሳያችሁ ይሄ እንደሆነ ማወቅ አለባችሁ ማለት ነው። ይሄ ሴል ሳይድ ሊኩዊዲቲ ነው አይደል? ኦኬ ይሄን ካየን እንመለስ። ሶ ለምንድን ነው ሺፍት የምንጠብቀው ካልን ቫሊዴሽናችን ነው ወይም ኮንፈርሜሽናችን ነው አይደል? ኢንትሪ ፈልግ የሚለን ይሄ ነው። ምክንያቱም ሺፍት ከሌለ ቤዚክሊ ሃይ እና ሎውን ወይም የማርኬቱን ቶፕ እና ቦተም እየፈለግን ወይም እየገመትን ነው ማለት ነው። ይሄ ደግሞ በጣም መጥፎ ፕራክቲስ ነው። አይስት ላይ ብቻ ሳይሆን ጀነራል ትሬዲንግ ላይ ሃይ እና ሎ ምን ማድረግ የለብንም መገመት የለብንም ማለት ነው። ራሱ ማርኬቱ ካረገ በኋላ ሽፍት ሲሰጠን ኦኬ ሎ ይሆናል ነው እንጂ የምንለው ወይም ሪያክት ነው እንጂ የምናደርገው ሃይ እና ሎን ፕሪዲክት ለማድረግ መሞከር የለብንም ምንም አይነት ትሬዲንግ ላይ ወይም ምንም አይነት ኮንሰፕት የምንከተል ቢሆን ራሱ ማለት ነው። ስለዚህ ያ ፐርሚሽናችን ወይም ቫሊዴሽናችን ወይም ቤዚክሊ ኮንፈርሜሽናችን የምንለው ማርኬት ስትራክቸር ሺፍት ማለት ነው። ይሄንን ማወቅ አለባችሁ ቤዚክ የሆነ ኮንሰፕት ስለሆነ ማለት ነው። ስለዚህ ምን አለ ሊኩዊዲቲ ማወቅ አለባችሁ፣ የምንጠቀማቸውን ፔር ማወቅ አለባችሁ፣ ማርኬት ስትራክቸር ሺፍት እና ኦብቪየስሊ ፌር ቫልዩ ጋፕ አይደለ? ፌር ቫልዩ ጋፓችን ማለት ነው። ፌር ቫልዩ ጋፕ አብዛኛው ትሬደር ያውቀዋል፣ ብዙ መቆየት የለብኝም እዚህ ላይ። ግን ይሄም ስሪ ካንድል ፎርሜሽን አይደለ? ኦሪጂን ካንድል አለን፣ ዲስፕሌስመንቱ አለን፣ ቫሊዴት የሚያደርግልን ካንድል አለን። ያ ማለት የመጀመሪያው ካንድል ከሶስተኛው ካንድል ጋር ኦቨርላፕ ካረገ መሀላቸው ያለው ስፔስ ምናችን ነው? ፌር ቫልዩ ጋፓችን ነው ማለት ነው። እና ፌር ቫልዩ ጋፕ ኢንኤፊሽንሲ ነው። ምክንያቱም አይስቲ ትሬደርስ ምንድን ነው ማርኬቱን የሚያንቀሳቅስ የምን ነው ሊኩዊዲቲ እና ኢንኤፊሽንሲ አይደለ? ኦፍ ኮርስ ከላይ ታይም እና ፕራይስ አለ። ፕራይስ ላይ ደግሞ ምን አለ? ሊኩዊዲቲ እና ኢንኤፊሽንሲ አለ። እና አንዱ ኢንኤፊሽንሲ ፌር ቫልዩ ጋፕ ነው ማለት ነው። ይሄን ኢንኤፊሽንሲ ለታርጌት ልንጠቀመው እንችላለን፣ ለኢንትሪም ልንጠቀመው እንችላለን ማለት ነው። አንድ ኤግዛምፕል ልኝና በፌር ቫልዩ ጋፕ እንቀጥል። የፌር ቫልዩ ጋፕ ስሪ ካንድል ፎርሜሽን ያልነው ኦሪጂናችን፣ ዲስፕሌስመንታችን እና ቫሊዴሽናችን። ኦሪጂኑና ቫሊዴሽኑ የመጀመሪያውና ሶስተኛው ካንድል ኦቨርላፕ ካላረጉ መሀላቸው ያለው ስፔስ ፌር ቫልዩ ጋፕ ይባላል ማለት ነው። እዚህ ጋርም እንደዚሁ ኦሪጂን፣ ዲስፕሌስመንት፣ ቫሊዴሽን መሀለኛው ያለው ስፓት ካልተነካ ወይም ኦቨርላፕ ካላረጉ ሁለቱ ካንድሎች ይሄ ምናችን ነው? አወር ፌር ቫልዩ ጋፕ ማለት ነው። ይሄ ቡሊሽ ፌር ቫልዩ ጋፓችን ነው ወይም ቢሲ እንለዋለን። ባይ ሳይድ ኢምባላንስ፣ ሴል ሳይድ ኢንኤፊሽንሲ። ዲቴሉ ማወቅ ከፈለጋችሁ አሁንም ቪዲዮ አለኝ ፌር ቫልዩ ጋፕ ኢን አምሃሪክ ብትሉ ይመጣላችኋል የኔ ቪዲዮ ማለት ነው። እሱም ማየት ትችላላችሁ ዲቴሎቹን ማለት ነው። ለምን ሲቢ ያልናቸው ለምን ቢሲ ያልናቸው የሚለውን። ይሄ ቡሊሽ ፌር ቫልዩ ጋፕ ወይም ባይ ሳይድ ኢምባላንስ፣ ሴል ሳይድ ኢንኤፊሽንሲ የምንለው ነው። በቤሪሽ ደግሞ ሲሆን ወደ ኋላ ተመልሰን ማየት እንችላለን። ይሄው እዚህ ጋር 1 2 3 ካንድል መሀለኛው ኦቨርላፕ ያላረጉበት ማለት ነው። ኦሪጂን፣ ዲስፕሌስመንት እና ቫሊዴሽን ካንድሎቻችን ናቸው። ይሄው ጋፑ ማለት ነው ፌር ቫልዩ ጋፕ የምንለው። አንድ የመጨረሻ ነው። ይሄው ቤሪሽ ፌር ቫልዩ ጋፕ እዚህ ጋር 1 2 3 ካንድል መሀለኛው ላይ ምን ያለው ጋፕ ያለው ማለት ነው። ይሄ ነው ፌር ቫልዩ ጋፓችን። ዲቴሉ እንዳልኳችሁ መሄድ ትችላላችሁ በደንብ እንዴት እንደ ኢንትሪ እንደምንጠቀመው ለምን ለታርጌት እንደምንጠቀመው ብዙ አስረድቻለሁ። ግን እዚህ ሜንቶርሺፕ ላይ ማይቀር ነገር ነው። ቤስሊ ሞዴሎች አሉን የ2022 እና የ23 ሞዴሎቻችን እና ፌር ቫልዩ ጋፕ ሁለቱም ሞዴሎች ላይ ኮር የሆነ ነገር ስለሆነ የበለጠ ዲቴል አንደርስታንዲንግ ቢኖራችሁ ስለማይከፋ ለማየት ሞክሩ ማለት ነው። በየቪዲዮዎች ስለቅ በሳምንት ሁለቴ ወይም አንዴ ለመልቀቅ እሞክራለሁ። አንዴ አትሊስት እለቃለሁ፣ ግን አንዴ ሁለቴ ለመልቀቅ እሞክራለሁ። ስለዛ በነዛ መሃል እዩ ምላችሁን ኮንሰፕት የበለጠ ለመርዳት ሞክሩት። ምክንያቱም የበለጠ ስትረዱት ይሄን ቪዲዮ ስታዩ ወይም ላይቭ ፕራይስ አክሽን ላይ ፕራክቲስ ታደርጉ ጊዜ አይወስድባችሁ ማለት ነው። ከእንን መለሳው ወደ ፕሬዘንቴሽናችን። ሌላ ደግሞ ታይፕስ ኦፍ ሊኩዊዲቲ ኤክስተርናል እና ኢንተርናል ሊኩዊዲቲ። ዩዥዋሊ ኢንተርናል እና ኤክስተርናሎች አይታዩም። ታይፕስ ኦፍ ሊኩዊዲቲ ብዙ ሰው ሲል እኔም ስልም ብዙ ጊዜ ካያችሁኝ ባይ ሳይድ እና ሴል ሳይድ እያልኩ ነው የማወራው አይደል? እና ከሱም ተጨማሪ ኢንተርናሎችንና ኤክስተርናሎችን ለመረዳት አለብን። ኢንተርናሎችንና ኤክስተርናሎችን መረዳት አለብን። የመጀመሪያው ኦብጀክቲቫችን ወይም ጎላችን ኤክስተርናል ሊኩዊዲቲዎችን ታርጌት ማድረግ ነው እና ኢንተርናል ደግሞ ሊኩዊዲቲዎችን እንደ ማኒፑሌሽን እንጠቀማቸዋለን ማለት ነው። ስለዚህ ኤክስተርናሎች ስዊንግ ሃዮች ቤዚክሊ ፕሪቪየስ ዴይም ይሁን ፕሪቪየስ ዊክም ይሁን ቤዚክሊ ስዊንግ ሃዮች ናቸው፣ ሜጀር ስዊንግ ሃዮች። ኢንተርናሎች ደግሞ ፌር ቫልዩ ጋፖች፣ ኦርደር ብሎኮች ሊሆኑ ይችላሉ እና እነሱ ላይ ምን ይኖራል? የሆነ ኢንተርናል የሆነ ወይም ኢንተርማርኬት ዲሊንግ ሬንጃችን ውስጥ ያለ ስዊንግ ሎ ሊኖር ይችላል ማለት ነው። ኢንተርማርኬት ዲሊንግ ሬንጅ ፎከስ ለማድረግ ሞክሩ። እነዚህን ሊኩዊዲቲዎች ፎከስ እንድታደርጉባቸው የምፈልገው ፕራይስ ከአንድ ሊኩዊዲቲ ወደ ሌላ ነው የሚሄደው። እሱም ከኢንተርናል ሊኩዊዲቲ ወደ ኤክስተርናል፣
ከዛ ከኤክስተርናል ወደ ኢንተርናል ከዛ ከኢንተርናል ወደ ኤክስተርናል እያለ ነው የሚሄደው ማለት ነው። ሶ ይሄንንም አንደርስታንድ ለማድረግ ሞክሩ ማለት ነው። ኢንተርናልና ኤክስተርናል ሊኩዊዲቲዎች መታወቅ አለባቸው። እዚህ ሜንቶርሺፕ ላይ እናያቸዋለን ማለት ነው። ያ ጀነራል አይዲያው ይሄ ነው። ኢንተርናል ስዊፕ ይደረጋል፣ ደን ኤክስተርናል ታርጌት ለማድረግ ይሞከራል ማለት ነው። ኢንተርናል ስዊፕ ይደረጋል፣ ከዚህ ኤክስተርናል ድጋሚ ታርጌት ይደረጋል ማለት ነው። ሶ ይሄ ነው ሙቭመንታችን ከባይ ሳይድ ወደ ሴል ሳይድ፣ ከሴል ሳይድ ወደ ባይ ሳይድ፣ ከባይ ሳይድ ወደ ሴል ሳይድ፣ ከሴል ሳይድ ወደ ባይ ሳይድ፣ ከኤክስተርናል ወደ ኢንተርናል፣ ከኢንተርናል ወደ ኤክስተርናል እያለን ነው የምንሄደው ማለት ነው። ኦኬ ደን ታይም እና ፕራይስ ቲዮሪ። ታይም እና ፕራይስ ቲዮሪ ማለት ኪል ዞኖች እና ሴሽኖች ማለት ነው። እያንዳንዱ ሴሽን ኪል ዞን የቱ ጋር እንዳለ ማወቅ አለብን። አሁንም ቪዲዮ አለ፣ ግን እዚህ ላይ የምናያቸው ነገሮች ስለሆኑ ችግር የለም፣ ቀድማችሁ ብትዘጋጁበት አሪፍ ነው። ታይም ፕራይስ ቲዮሪ ማለት ነው። ታይም ፕራይስ ቲዮሪ ማለት በአንድ ቀን ውስጥ ያሉትን ሴሽኖች እና ኪል ዞኖች ማወቅ አለባችሁ፣ ለፎሬክስም ለኢንዴክስም ማለት ነው ቤዚክሊ። እና ኦፕኒንግ ፕራይሶችን የ8:30 ኦፕኒንግ ፕራይስ፣ 9:30 ኦፕኒንግ ፕራይስ፣ ሚድናይት ኦፕን የመሳሰሉትን ለማየት እንሞክራለን። የኒውዮርክ ትሩ ሚድናይት ኦፕን እና ኢኩዊቲ ኦፕን የመሳሰሉትን እናያለን ማለት ነው። አጫጭር እዚህ ጋር ቤዚክ ነገር ጽፌላችኋለሁ፣ ግን በዲቴል የምናያቸው ነገሮች ናቸው። ከ2 እስከ 5 ለንደን ኦፕን ነው ለምሳሌ፣ ከ7 እስከ 10 ኒውዮርክ ኦፕን ነው ለፎሬክስ። ለኢንዴክስ ደግሞ ከ8 ተኩል እስከ 12 ኒውዮርክ ኤም ሴሽኑ ነው። ከ12 እስከ 1 ተኩል ላንች አወር፣ ከዛ በኋላ ደግሞ ከ13 ተኩል ወይም ከ1 ተኩል እስከ 4 ወይም እስከ 16 ፒኤም ሴሽናችን ነው ማለት ነው። እነዚህ በደንብ እናያቸው ነገር ናቸው። የሚያሳየን ግን ይሄ ማለት ነው ታይም የመጀመሪያ ፊልተራችን ነው። ፕራይስ ከማየታችን በፊት ወይም ወደ ኤንትሪ ከመሄዳችን በፊት መጀመሪያ የምናየው ምንድን ነው? ሰዓቱን ነው። ስለዛ ሰዓት በጣም ኢምፖርታንት የሆነ ነገር ነው ማለት ነው አይሲ ትሬዲንግ ላይ። ለዛ ነው ስንጀምር አይሲ ትሬዲንግ አልጎሪዝም የሆነ ዲሊቨሪ ነው። ደን ከዛ በኋላ ዲሊቨሪ የሚያደርገው ሁለት ነገሮች ጠቅሞ ነው፣ ታይም እና ፕራይስ ማለት ነው። ታይም በጣም ኢምፖርታንት ነው። ደን ፕራይስ አለ። ፕራይስ ላይ ደግሞ ሊኩዊዲቲ እና ኢንኤፊሽንሲ የምንላቸው አሉ። ዲሊንግ ሬንጅ ምናምን እያለን ኦርደር ብሎኮች፣ ብሬከር ብሎኮች እያለን እንወርዳለን ማለት ነው ወደታች። ስለዛ ታይሙን በደንብ ማወቅ አለባችሁ እና ትሬድ ስታደርጉ ካሁን በኋላ ሁሌ እንድታደርጉ የምፈልገው ትሬዲንግ ቪው ላይ እንሂድና እንየው ሰዓቱን። ይሄን ኢቲሲ -4 ወይም አንዳንዴ -5 ይሆናል፣ ግን ኒውዮርክ እንዲሆን አድርጉት። ዴይሊ ሴቪንግስ -4 እና -5 ሊያደርገው ይችላል። ከ-4 እና ከ-5 ውጪ አይሆንም፣ ኒውዮርክ የሚለውን ማለት ነው። በዚህ ኬዛውን ይሄ ሜንቶርሺፕ በሚሰራበት ኬዝ ወይም ይሄን ፕሌሊስት በሚሰራበት ኬዝ ዩቲሲ -5 ወይም ኒውዮርክ ነው። ተረዳችሁ አይደለ? ማርችም አፕሪል ላይ ሲደርስ ዩቲሲ -4 ፕሮባብሊ መሆኑ አይቀርም፣ ግን እስከዛ ድረስ በ-5 በሚል ወሰዱት ማለት ነው። ይሄን ፋክተር የሚያደርገው ዴይሊ ሴቪንግስ ነው አይደለ? ስለ ዴይሊ ሴቪንግስ ታውቁ ከሆነ ቼክ ማድረግ ትችላላችሁ። ስለዛ ደግሞ ቀጣይ የምናየው ነገር ይሄን ሁሉ ካየን በኋላ እነዚህን ኮንሰፕቶች፣ ሌሎች መሀል ላይ ብዙ ኮንሰፕቶች ይኖራሉ እንዳልኳችሁ። ይሄ ገና ኢንትሮዳክሽን ነው። ምን ይኖራል? ኤክስኪዩሽን ሰማሪያችን ይኖራል ማለት ነው። እንዴት ዊክሊ ባያስ እንደምሰራ፣ እንዴት ዴይሊ ባያስ እንደምሰራ፣ ባያስ ከሰራን በኋላ የ1 አወር የ4 አወር ፍሬምወርካችንን፣ ከዛ ሊኩዊዲቲ እንዲወሰድ 15 ሚኒት ፍሬምወርክ እናያለን። ደን ማርኬት ስትራክቸር ሺፍት፣ ደን ኢንትሪ ሎጂክ ወይም ትሬዱን የምንገባበትን ሎጂክ ለማየት እንሞክራለን ማለት ነው። ወይም ቤዚክሊ ቶፕ ዳውን አናሊሲስ የምንለው ነው። ይህንንም እዚህ ሜንቶርሺፕ ላይ እናያለን። ፋይናሊ እንድታረጉ የሚፈልገው ነገር ወይም እስከ ቀጣይ ቪዲዮ ብታረጉ ታሪፍ የሆነ ነገር ቻርታችሁን ሴታፕ አድርጉ። ፎከስ እንድታረጉባቸው የሚፈልጋቸው ፔሮች፣ ሌሎችን ፔር ሙሉን አጥፋቸውና 5 ፔር ብቻ አብሩ። አንደኛ ዩሮ ዶላር ወይም ፋይበር ፓውንድ ዶላር ዲኤክስዋይ፣ ሌላ ደግሞ ለኢንዴክሶች ዩኤስ 100 እና ዩኤስ 500 ብቻ። ሜታ ትሬደር 4 እና 5 ላይም ሲ ትሬደር የምትጠቀሙ ከሆነ ትሬዲንግ ቪው ላይም እነዚህን ቻርቶች ብቻ አስቀምጧቸው ማለት ነው። ኮንሰፕቱ ለሁሉም ፔሮች ይሰራል። እዚህ ሜንቶርሺፕ ላይ ግን ፎከስ የምናደርገው እነዚህ 5 ፔሮች ላይ ነው። ለኢንትሪ ደግሞ የምንጠቀማቸው ዩሮ ዶላር እና ዩኤስ 100 ብቻ ነው ማለት ነው። እና ሁለተኛ ታይሙን ለማወቅ ሞክሩ። ኪልዞን እና ሴሽኖችን ቀላል ነገር ስለሆኑ በራሳችሁ ብታያቸው እኔም ሳወራው ይቀላችኋል ኦብቪየስሊ ማለት ነው። ሶስተኛ ሊኩዊድ እያንዳንዱ ሴሽን የለንደን እና ኒውዮርክን ኤዥያን መች እንደሚወስድ ለማየት ሞክሩ። ይህም ግዴታ አይደለም፣ ጀስት በራሳችሁ እንድትዘጋጁ ለሚለው ነው። እዚህ እንትን ላይ በደንብ እናየዋለን። መጨረሻ ላይ ደግሞ በቃ ፓተርን ቫሊዴት ለማድረግ ሞክሩ። ወይም ፌር ቫልዩ ጋፖችን ማታውቁ ከሆነ ለማየት ሞክሩ ማለት ነው። እነዚህ ሙሉ ካሏችሁ ምንም ማድረግ አያስፈልጋችሁም። ቀጣይ ቪዲዮ ላይ እንገናኛለን። ግን ካሌላችሁ ወይም የመጀመሪያችሁ ከሆነ አይሲቲ ወይም 2022 እና 2023 አይታችሁ ግራ ተጋብታችሁ ከሆነ እነዚህ አይገስ እንደ አሳይመንት ነገር ወስዳችሁ ሞክሯቸው ማለት ነው። የመጀመሪያ ቪዲዮአችን ወይም ኢንትሮአችን ይሄ ነበረ። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እንገናኛለን። ቴንክ ዩ